ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦቻችን አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በመካከለኛው ምስራቅ የሚገኘው የአሜሪካ ጦር በከፍተኛ ሁኔታ እየታጠቀ ለቀጣይ ጦርነት እየተዘጋጀ እንደሆነና በኢራን ላይ ከባድ ውድመት እንደሚያደርስ እየዛተ ነው። በዛሬው ዕለትም የአሜሪካ የጦር ጄኔራሎችና የመከላከያ ሚኒስትር ፒት ሄግሴት በአሜሪካ የመከላከያ ቢሮ ፔንታጎን ውስጥ ሆነው በቀጥታ ስርጭት በሰጡት መግለጫ አረጋግጠዋል። የአሜሪካ ጦር በመካከለኛው ምስራቅ በከፍተኛ ሁኔታ እየተጠናከረና ተጨማሪ ጦር መሳሪያ እየገባለት የወደሙ መሳሪያዎችና እያደሰ መሆኑን ለሚቀሰቀስ ማንኛውም ጦርነት ዝግጁ እየሆነ እንደሆነ ገልጸዋል። የተኩስ አቁሙ ሲያበቃም ከባድ እርምጃ እንደሚወስዱ አሳውቀዋል። ኢራንም በተመሳሳይ አጠር ያለ መልስ ለተሰነዘረባት ዛቻ ሰጥታለች። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ወቅታዊ የሆርሙዝን የቀይ ባህርና የሁቲን እንቅስቃሴ እንዲሁም ሌሎች ጉዳዮችን በዳሰሰ መልኩ በብሔራዊ ቴሌቪዥን ጣቢያ ቃለ መጠይቅ ሰጥተዋል። በቀዳሚነት የመካከለኛው ምስራቅ ሁኔታ ወደ ለየለት አቅጣጫ ሊያመራ ይመስላል። በመካከለኛው ምስራቅ የሚገኙ የዩናይትድ ስቴትስ ወታደሮች በአሁኑ ወቅት ባለው የተኩስ አቁም ስምምነት ጊዜ ውስጥ በመጠቀም ትጥቃቸውን እያጠናከሩ እንደሚገኝ የዩናይትድ ስቴትስ አሜሪካ አስታውቃለች። የዩናይትድ ስቴትስ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር እንደተናገሩት ከሆነም በቀጥታ ስርጭት በሰጡት መግለጫ ትጥቃችንን በመካከለኛው ምስራቅ እያጠናከርን ተጨማሪ ለኢራን ከባድ የሆኑ መሳሪያዎችን እያስገባን ነው ብለዋል። አክለውም ወታደሮቻችን ከፍተኛ መነሳሳት ላይ ይገኛሉም ብለዋል። ይህንን ጊዜ ጥቂት ነገሮችን ለማከናወን እየተጠቀምንበት ነው። ትጥቃችንን እያጠናከርን ነው። በጦርነቱ የተጎዱ ቁሳቁሶቻችንንም እያደስን ነው። እንዲሁም ስልቶቻችንና ቴክኒኮቻችንን አሰራሮቻችንን ጭምር እያስተካከል ነው ሲሉ ኩፐር ለጋዜጠኞቹ ተናግረዋል። አክለውም በዓለም ላይ እንደኛ የሚስተካከል ወታደራዊ ኃይል የለም። አሁን በተኩስ አቁም ጊዜ እያደረግን ያለነው ኃይላችንን ማጠናከር ነው ብለዋል። የአሜሪካ ጦር ኃይሎችም ጠቅላይ ኢታማዦር ሹም ጄኔራል ዳን ኬልም ውጊያው በማንኛውም ሰዓት ሊከፈት ይችላል ብለዋል። የመከላከያ ሚኒስትር ፒት ሄግሴት በበኩላቸው የዩናይትድ ስቴትስ ኃያላን እየገነባች መሆኗን ገልጸዋል። ኢራን ግን የራሷን አቅም መልሳ መገንባት እንደማትችል ተናግረዋል። ኢራን ፈንጂ በፈንጂ ከወደሙና ከተበላሹ ተቋማቶች ውስጥ ስትቆፍር እኛ ግን የበለጠ እየጠነከር ነው ሲሉ አስረድተዋል። ኢራንን አንድ ነገር ማለት ፈልጋሉ ያሉት ፒት ሄግሴት እያየንሽ ነው ብለዋል። ኢራን በሆርሙዝ የባህር ሰላጤ ላይ የባህር ላይ ውንብድናና ሽብርተኝነትን እየፈጸመች ነው በማለት የወቀሷት ሲሆን እናንተ ምንም ነገር መቆጣጠር አትችሉም ሲሉ ተናግረዋል። ጀነራል ዳንኬል በበኩላቸው የዩናይትድ ስቴትስ ኃይሎች በማንኛውም የዓለም ክፍል የኢራንን ባንዲራ የሚያውለበልብ ማንኛውንም መርከብ ወይም ለኢራን ቁሳዊ ድጋፍ ለማቅረብ የሚሞክር ማንኛውንም መርከብ በንቃት እንዲከታተሉ በመላው ዓለም ላሉ ወታደራዊ ኃይሎቻቸው ተናግረዋል ብለዋል። አክለውም የአሜሪካን እገዳ ለማለፍ ለሚሞክር ለማንኛውም መርከብ ግልጽ ማስጠንቀቂያ የሰጡ ሲሆን ተመለሱ ወይም እንድትፈተሹ ተዘጋጁ፣ ካልሆነ ግን ኃይል ተጠቅመን መርከቦቻችሁን እናሰምጣለን ብለዋል። የመከላከያ ሚኒስትር ፒት ሄግሴት መጽሐፍ ቅዱስን አጣቅሰው ጋዜጠኞችን ወቅሰዋል። በመጽሐፍ ቅዱስ በአዲስ ኪዳን ታሪክ ውስጥ ፈሪሳውያን ኢየሱስን የሚከሱበት ምክንያት ይፈልጉ እንደነበር ገልጸው የኛ ጋዜጠኞችም ልክ እንደ ፈሪሳውያን ናቸው ብለዋል። ትራምፕን የሚጠላው የቀድሞ ፕሬስ አሜሪካኖችን ለመክሰስ ስለተነሱ ኢራን የምታደርገውን እውነት ማየት አይፈልጉም ብለዋል። ኢራንም ምሽቱን በሰጠችው መግለጫ ለማንኛውም ጊዜ ለጦርነት እየተዘጋጀች እንደሆነና መሳሪያዎቿን በሁሉም ቦታ ዝግጁ እንዲሆኑ እያደረገች እንደሆነ ገልጻለች። የብሪታንያው መገናኛ ብዙሃን ቢቢሲ በአሜሪካና በኢራን ጦርነት ውስጥ ቀጥሎ ምን ሊከሰት ይችላል በሚል 4 ግምቶችን አስቀምጧል። አንደኛው ደካማ የተኩስ አቁምን እንደ ጊዜ መግዣ መጠቀም ሊከሰት ይችላል። ሁለተኛው የእጅ አዙር ጦርነት ሊሆን ይችላል የሚል ሲሆን ይህም ግጭቱ ወደ ለየለት ጦርነት ባይደርስም ለፍልሚያ ወገኖችን ግን ሙሉ በሙሉ ከወታደራዊ እርምጃ አይቆጠቡም ማለት ነው። ሶስተኛው ይፋ የማይደረጉ የዲፕሎማሲ ጥረቶች የሚያመጡት ተስፋ ሲሆን አራተኛው ደግሞ ቀጣይነት ያለው የባህር እገዳ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወሳኝ የሚባሉ የባህር መተላለፊያዎች እንደ ኢትዮጵያ አቅም ባላቸው ሀገራት መጠበቅ እንዳለባቸው መናገራቸውን ቢቢሲ ዘግቧል። ጠቅላይ ሚኒስትሩ
የኢትዮጵያ የባህር በር ጉዳይ በተቻለ መጠን በሰላም ሊፈታ የሚገባ ነገር ግን የግድ መሆን ያለበት ጉዳይ ነው ብለዋል። ኢትዮጵያ ዜጎቿን በበቂ መግባ ራሷን ችላ ለመወዳደር ካሏት ማነቆች ትልቁ ችግር ወደብ አልባነት ነው ብለዋል። የባህር በር አለመኖር የሎጂስቲክ ወጪንም እንደሚጨምር የገለጹ ሲሆን በዚህ የተነሳ ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ከጎረቤቶቻችን አንጻር ከ50 እስከ በመቶ ከፍ እንደሚል ተናግረዋል። ከወጪው በተጨማሪ ምርቶች የሚተላለፉበት ቅልጥፍና ላይ ከፍተኛ ተጽዕኖ አለው። የኢንተርኔት መረጃዎች የሚተላለፍባቸው የባህር ስር መስመሮች በሌላ ሀገራት በኩል የሚያልፉ በሚሆንበት ጊዜ ዳታ ገመና የለውም፣ ሚስጥር የለም ማለት ነው ሲሉ ተናግረዋል። የኢራን ጦርነት ያስከተለው የኢነርጂ አቅርቦት መስተጓጎል ከሌሎች አፍሪካ ቀጠናዎች በተለየ ምስራቅ አፍሪካን የበለጠ ጎድቷታል። እኛ በቀይ ባህርም ይሁን በኤደን ባህረ ሰላጤ በቀጥታ ጥቃት የሚደርስብን ሀገር ነን ብለዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ ጭምር ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲሉ አሳስበዋል። ኢትዮጵያ ከባህር በር ተገላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እርሱ የዋህ ነው ሲሉ ተናግረዋል። የዛሬ ዜና ዘገቦቻችን ይህንን ይመስላሉ። በቀጣይ እስከምንገናኝ ቸር እንቆይ እንላለን። ቪዲዮአችንን ላይክ፣ ሼር አድርጉ እንላለን። እናመሰግናለን።